ሰላም ሰላም ጋይስ እንዴት ናችሁ? ሰላም ናችሁ? በዚህ ክረምት ቤታችሁ ናችሁ ምን ለመስራት እያሰባችሁ ነው? ሀበሻ ለውጥ ለእናንተ የሚሆኑ በክረምት የሚሰሩት አሪፍ ያው በኦንላይን የሚሰሩት ኦሬዲ ዋይፋይ እና ወይም ስልክ እና ፒሲ ካላችሁ ቤታችሁ ናችሁ የምትሰሩት ቢዝነሶችን እያመጣን እዚሁ እናንተ ጋር እናካፍላችኋለን። አዳዲስ ኢንፎርሜሽን ካሉ እናመጣለን። ቻናላችን ሀበሻ ለውጥ ይባላል። ያው ለመጀመር ሰብስክራይብ አድርጋችሁ ጀምሩ፣ እንዲሁም ላይክ አድርጋችሁ ጀምሩ። ቻናላችን እንደምታዩት አዲስ ነው። ይሄም የመጀመሪያ ቪዲዮአችን ነው። አበረታቱን እና ዛሬ ምርጥ የሆነ እናንተ ቤታችሁ ናችሁ መስራት የምትችሉት አፕሊኬሽን ይዘንላችሁ መጥተናል። ኦሬዲ አፕሊኬሽኑ ታስክ ነው። ታስክ መስራት ነው። ያው ብዙ የተለያዩ ታስኮች በየቀኑ ይሰጣችኋል። ከዛ ያው ታስኮቻችሁን ስትጨርሱ ሪዋርድ ይሰጣቸዋል፣ ይከፍላቸዋል ማለት ነው። እና አንድ ላይ ሰብስባችሁ ያው በዶላር ነው የምትከፈሉት። ዶላራችሁን የምታወጡበት አፕሊኬሽን ነው የምናሳያችሁ። ያው አፕሊኬሽኑ ኢትዮጵያ ውስጥ ሌጂት ነው፣ ይሰራበታል። እንዲሁም ብዙ የሚሰሩበት ሰዎችም አሉ። እኛም ሞክረነዋል እና አፕሊኬሽኑ ሜትሮ ኦፒኒየን ይባላል። ሜትሮ ኦፒኒየን ምርጥ አፕሊኬሽን ነው። ብዙ ታስኮች የሚሰሩበት ነው። ያው መጀመሪያ አፕሊኬሽኑ ላይ ሳይን አፕ ማድረግ አለብን። እሱ ጋር ሳይን አፕ ለማድረግ የምናደርገውን ስቴፕ ባይ ስቴፕ እያንዳንዱን አሳያችኋለሁ። ያው እንግዲህ ታስክ ካለም እንሰራለን፣ አንድ ላይ እንሰራለን። መጀመሪያ እዚህ ክሮማችሁ ላይ ሰርች ባር ላይ ሜትሮ ኦፒኒየን ብለን እንሰራለን፣ ሰርች እናደርጋለን። ሜትሮ ኦፒኒየን ኦኬ፣ ሜትሮ ኦፒኒየን ሳይን አፕ ብለን ሰርች እናደርጋለን። ይመጣ ያው ይሄ መጥቶልናል። ከላይ ያለውን ሜትሮ ኦፒኒየን እችኛዋ ነች። ሌላ ብዙ ፌክ የሆኑ አፖች ምናምን ሊኖሩ ይችላሉ። ማለት ስካም የሆኑ አፖች ብዙ ስካም አፕሊኬሽኖች አሉ እና መጀመሪያ የምትመጣው እችኛዋን፣ እቺ ካልሆነች እንትን እንዳታረጉ፣ ሳይን አፕ እንዳታረጉ። በቃ እዋትና እችኛዋን ስታገኙ ክሊክ በሉት እና ከፈተልን። አሁን ይሄ ይመስላል መጀመሪያ ፔጅ የሚመጣው ይሄንን ነው። አፕሊኬሽኑ ስንከፍተው ከዛ ካንትሪያችሁን ምረጡ ይለናል። እዚህ ጋር ሳይን አፕ ሳይን ኢን ምናምን የሚል የለም። ከላይ የሚመጣው መጀመሪያ ሀገር ነው የምንመርጠው እና ያለንበት ሀገር ኢትዮጵያ ከሆነ ኢትዮጵያ፣ አውሮፓ ከሆነ ያለንበት በቃ ኤርትራ ከሆነም ኤርትራ፣ ያለንበት ሀገር እንመርጣለን። ሶ እዚህ ጋር ኤዥያ ናቸው ያሉት፣ እዚህ ጋር ዩሮፕ አሉ፣ አፍሪካ። እኛ አፍሪካ ውስጥ ስለምንገኝ ያው ኢትዮጵያ ምትል አግኝተናታል፣ ኢትዮጵያ እንለዋለን። ከዛ ኢትዮጵያ ካልነው በኋላ ይሄን ፔጅ መጣለን። አሁን ሚለ ፔጅ ሰርቬይ አርን ማኒ ኦንላይን ወርክ ፍሮም ሆም ይለናል እና ቤታችሁ ናችሁ ሰርታችሁ ተከፈሉ ነው የሚለንና ከዛ ስታርት እንላለን። እዚህ ጋር ሎጊን የሚላለን አካውንት ኦሬዲ ካለን ሎጊን ነው የምንለው። እኛ ግን አዲስ አካውንት እየከፈትን ስለሆነ ስታርት ሄር የሚለውን እንነካለን። ከዛ አየር ላይ ወደዚህ ፔጅ ወሰደን ማለት ነው። ሜትሮ ኦፒኒየን ኤርን ማኒ ናው ይላል። መጀመሪያ ኢሜይላችን እናስገባለን። ከዛ ፓስወርድ እና እንትን እንጽፋለን፣ ኢሜይላችን እንጽፋለን። አሁን ኢሜይል እኔ አሁን በቃ ኢሜይል ካላችሁ ያላችሁን የጂሜል አካውንታችሁን መጻፍ ትችላላችሁ። እሺ ኢሜይልን እንጻፍ። እሺ ከዛ ፓስወርዳችን እንጽፋለን። ፓስወርዳችን በተቻለን አቅም ጠንከር ያለ ፓስወርድ ብናደርገው ጥሩ ነው። እሺ እኔ እስቲያ ከዛ የጻፍነው ፓስወርድ ድጋሚ ሪፒት አድርገን እንጽፈዋለን። ከዛ ሬጂስተር ነው አለን። አሁን ፓስወርድ ማች ካላደረገ አይገባም። አሁን ግን ኦሬዲ ገብቷል። እንግዲህ እንደምታዩት ኮንግራቹሌሽንስ ብሎናል። ይሄን ኢንተርፌስ መጥቶልናል። ያው ኮንግራቹሌሽንስ ብሎናል። ከዛ በኋላ ምን እናደርጋለን? አየር ላይ ኢሜይላችን ሄድና መጀመሪያ ያስገባነው ኢሜይል አድሬስ አለ ጂሜል አካውንታችን፣ እሱ ጋር ገብተን ቬሪፋይ ማድረግ አለብን። እሺ
ያው ጂሜላችን ውስጥ አሁን ሜትሮ ኦፕኒን ልከውልናል። ሬጂስትሬሽን ኮምፕሊት የምናደርግበት ቬሪፋይ የምናደርግበት አካውንታችን ኢሜል ገብቶልናል። እሱ ላይ ቬሪፋይ አካውንት የሚል አለ። ኢሜላችሁ ውስጥ ገብታችሁ ጂሜላችሁ ውስጥ ገብታችሁ ቬሪፋይ አካውንት ትሉታላችሁ ማለት ነው። ከዛ በኋላ ትንሽ ሰከንዶች ቆይቶ ቬሪፋይ ይሆናል። ያው ራሱ ሪዳይሬክት ያደርገናል፣ ወደ ዋናው ፔጅ ሪዳይሬክት ያደርገናል። ያው ሶ ቬሪፊኬሽን ሳክሰስፉል ብሎ ጽፎልኛል። ያው ወደ ፔጁን አምጥቶልናል። ቢ ዘ ፈርስት። እሺ እና ብዙ አዶች ምናምን አሉ። አዶች ያው ክሎዝ ያደረጋችሁ ማየትም ይቻላል በዛ። በቃ ሳክሰስፉል ብሎናል። ያው መጥቷል ማለት ነው። ሶ በቃ ሬጂስትሬሽን ጨርሰናል ማለት ነው። አሁን ሎግሚን እንለዋለን ኦር ሎጊን እንለውና ወደ አካውንታችን እንገባለን ማለት ነው። ሬጂስተር ለማድረግ የተጠቀምነው በጣም ቀላል ነው። በቃ ሬጂስትሬሽኑ በጣም ቀላል ነው። ሬጂስተር ለማድረግ የተጠቀምነው አካውንት አሁን ኢሜላችን እናስገባለን። አሁን የተጠቀምነው ማለት ነው። ቅድም ስናስገባ ሬጂስተር ያደረግነውን ኢሜል እናስገባለን። ይሄኛው ነው። ከዛ ያው ፓስዋርድም ራሱ ያመጣልናል። ከዛ ሳይን ኢን እንለዋለን ማለት ነው። ሳይን ኢን ስንለው ቀጥታ ወደ ዋናው ፔጅ ይወስደናል። ዋናው ፔጅ ላይ ብዙ አዶች ምናምን አሉ። አሁን እዚህ ጋር ትንሽ ሙሞላት ፎርም አለች። የመጀመሪያ ስማችን እናስገባለን። እዚህ ጋር በቃ ኦልሞስት ኦልሬዲ እየጨረስን ነው። ቴድሮስ እንላለን። በቃ የፈረስ ኔም ብቻ በቂ ነው። ጾታችን እናስገባለን። ከዛ ካንትሪ ኢትዮጵያ ነው በቃ። ከዛ ልደታችን እናስገባለን ማለት ነው። የተወለድነው ቀን እናስገባለን። ወር ሴቭ እናደርገዋለን። እዚህ ጋር አሁን ፊል ስለው እምቢ ያለ የሆነ ያልሞላ ነው ነገር አለ ማለት ነው። ኦኬ የግድ እያንዳንዱ መሞላት አለበት። አሁን እዚህ ጋር ቀን የሚለው ስላላስገባ ነው። ከዛ ሴቭ እንለዋለን። አሁን ሴቭ ይሆንልናል ማለት ነው። ኦኬ አሁን ዌልካም ብሎ በምን ጀምሮልናል? $2 ሰጥቶ ጀምሮልናል። ያው ክሌም እንላታለን። ያው ቦነሳችን ነች፣ እሷን ወስዳታለን ማለት ነው። አሁን ቦነሳችን ወስደናል። አሁን ምን እናደርጋለን መሰላችሁ? እዚህ ጋር ፋይንድ ሰርቬይ የምትላለች እሷን ስንነካት ሰርቬዮቹ ይመጣሉ። አጠቃላይ ለኛ የሚሆን ሰርቬዮች ማለት ነው። አሁን እዚህ ጋር ብዙ ሰርቬዮች አሉ። አሁን እቺኛው ሰርቬይ ስንጨርስ ስንት ይሰጠናል? 20 ሳንቲም ይሰጠናል። 20 ሳንቲም 20 ሳንቲም 20 ሳንቲም። እነዚህ ተሰባስበው አሪፍ ብር ናቸው። በዶላር ስለሆኑ እነዚህ ብቻ $1 ይሆናሉ ማለት ነው። ሶ ቴክ ሰርቬይ እንለውና አንድ ሰርቬይ አንድ ላይ እንስራ። ከዛ ቦነስ 2 ሰጥቶናል። አሁን እዚህኛው ስታርት ሰርቬይ እንለዋለን። አሁን ጥያቄዎች ይጠይቀናል ማለት ነው። በቃ የሚጠይቀኝ ጥያቄዎች ልክ እንደነዚህ በቃ አሁን ኤግዛምፕል ሃው ፋሚሊያር አር ዩ ዊዝ ፍሪላንሲንግ ላይ እንዴት ናችሁ ምናምን እያለን ነው። በቃ የፈለጋችሁን ትመልሳላችሁ። እዚህ ግን ስትመልሱ ብዙ ጊዜ ታማኝ መሆን አለባችሁ። ያው ታማኝነት ምናምን ስትመልሱ ትክክለኛነት ምናምን በጣም አንዳንዴ ብዙ ጊዜ በኤአይ የተሰሩ ፕላትፎርሞች ምናምን ስለሚሆኑ እንደዚህ አይነት ነገሮች በትክክል የተሰማንን ነገር በትክክል ስንጽፍለት ወይ ስንመልስ በጣም ተቀባይነት አለን። በተደጋጋሚ ሰርቬዮች እንዲሰጠን ያደርጋል ማለት ነው። አሁን ኤግዛምፕል ስለ ፍሪ የሚጠይቀን ጥያቄ በታማኝነት እንመልሳለን። ኦኬ እሺ
በቃ ታስካችን ጨርሰናል። በቃ አሁን ምን እንለዋለን? በቃ ኮንቲኒው ወደ ቀጣይ ሰርቬይ ሄድ እንለዋለን። ቅድም ታስታውሳላችሁ $2 ቦነስ ሰጥቶን ነበር። አሁን ሌላ ሰርቬይ ፈልግ እንለዋለን። እዚህ ጋር ይኸው 2 ሰጥቶን ነበር። እዚህ ጋር 2 ሰጥቶን ነበር። አሁን ስንት ሆነ? 2.2 ሆነ ማለት ነው። ልክ ይሄኛውም ስናስገባው እዚህ ጋር ይደምርልናል ማለት ነው። ከዛ እነዚህ ሰርቬዮች ሰርተን እነዚህ ተሰባስበው ነው ዊዝድሮ ማድረግ የምንችለው እና ዊዝድሮ ለማድረግ 15 መሙላት አለበት። በዚህ አካሄድ አሪፍ ነው። 20 ሳንቲም 20 ሳንቲም ይሰጥ ከሆነ የ3 ደቂቃ ሰርቬይ ነው የምንሰራው። በ3 ደቂቃ 20 ሳንቲም፣ 21 ሳንቲም፣ 22 ሳንቲም፣ 19 ሳንቲም፣ 30 ሳንቲም እያለ ብዙ ይሰጠና ተሰባስበው 15 ሲሆን ዊዝድሮ ማድረግ እንችላለን ማለት ነው። ዊዝድሮ ለማድረግ ደግሞ ያው ወደ ፔፓላችሁ ወይም እና ጋይስ እንዳልኳችሁ ነው እንግዲህ ቦነሳችን እንትን እዚህ ጋር ያስገባልናል እና በየቀኑ አዳዲስ ሰርቬዮችን ይሰጠናል። ይሄ ሜትሮፕኒን ማለት ነው። ደግሞ የዚህኛው ፕላትፎርም የተመቸኝ እኔ በቃ አንዳንድ ሪል የሆኑ ለጂድ የሆኑ የታስክ የምንሰራባቸው አፕሊኬሽኖች፣ ብር የምንሰራባቸው፣ ዶላር የምንሰራባቸው አፕሊኬሽኖች ይጠቁመናል። አንዳንዴ ይመጣሉ እዚህ አድ ሆኖ ማለት ነው። እነሱን ሰርች ያደረግን ሌጂድ መሆናቸውን እያረጋገጥን ብንጠቀም አሪፍ ነው ማለት። በቃ ዘንድሮ አይቻልም እንደዚህ አይነት ነገሮች ብዙ ሰባስበን ካልሰራን ያው ጊዜው እንደምታውቁት ነው። በጣም ብር የሚያስፈልግበት ጊዜ ስለሆነ ማድረግ ያለብን እንደዚህ አይነት ትናንሽ ብር የምናገኝበት ታስኮች ሰብሰብ ያሉትን 1 3 4 ብንሰራ ያው በቃ በትንሹ በሳምንት አሪፍ ብር እንሰራለን ብዬ አስባለሁ። እና እንደምታዩት ብራችንን ዊዝድሮ የምናደርግበት መንገድ በፔፓል እንዲሁም በፔኖር ምናምን ዊዝድሮ ማድረግ እንችላለን እና ወደ ባንክም መላክ እንችላለን። እና ይህን ስቴፕ ደግሞ በቀጣይ እንድሰራላችሁ የምትፈልጉ ከሆነ ኮመንት ላይ አሳውቁኝ። ላይክ ማድረግ እንዳይረሳ፣ ሰብስክራይብ ማድረግ እንዳይረሳ። ያው አዲሶች ነን፣ አበረታቱን። በቀጣይ ደግሞ ጽድት ያለ ቪዲዮ ይዘን እንመጣለን። በቀጣይም ሊሰራላችሁ የምትፈልጉት ነገር ካለ ኮመንት ላይ ጻፉልን። ሀበሻ ለውጥ ነው ይሄ ቻናል። ሰብስክራይብ ማድረግ እንዳይረሳ። እንወዳቸዋለን። ባይ ባይ።